And now, dear Jesus, the presence of the Holy Spirit is... አሁንም ውድ ኢየሱስ ሆይ በዚህ የአምልኮ ስፍራ የመንፈስ ቅዱስ መገኘት እጅግ አስደናቂ ነው። እዚህ የተገኘነው ስለምንወድ ነው። ዛሬ ጠዋት በዚህ ጉባኤ ውስጥ አንተን የማይወድ አንድም ሰው የለም። ልባችንን እንድታነጋግረው እጸልያለሁ። ካፒቴን ኮልማንን ጨምሮ እዚህ ያለ አንድም ወጣት እንዳይቀር እባክህ። እኛ በጣም ተርበናል፣ ለበለጠ ነገር ተርበናል። ከመንፈስ ቅዱስ ጋር እንዴት መተባበር እንደምንችል ብናውቅ ኖሮ ገና ብዙ የሚተርፍ ነገር አለ። እያንዳንዳችን ከመንፈስ ቅዱስ ጋር እንዴት መተባበር እንደምንችል በእውነት ብናውቅ ኖሮ ለእኛ ያለ ነገር በጣም ብዙ ነው። ስለ ኢየሱስ ብለህ ዛሬ አስተምረን። የተሰጠኝን የጊዜ ገደብ ላለማለፍ በጣም እጥራለሁ። ቃል እገባላችኋለሁ። ምክንያቱም ወደ ክፍላችሁ መመለስ እንዳለባችሁ አውቃለሁ። አመሰግናለሁ። እናም የተቻለኝን ሁሉ አደርጋለሁ። ነገር ግን ዝም ብዬ ከልቤ ላናግራችሁ ፈልጋለሁ። አስታውሱ፣ ዛሬ ጠዋት ስብከት ይዤላችሁ አልመጣሁም። ያንን ወቁ። እኔ ስናገራችሁ እንደ አንድ የሃይማኖት አገልጋይ አትመልከቱኝ። ምክንያቱም እኔ ላካፍላችሁ የምችለው የራሴን የግል ተሞክሮ ብቻ ነው። ማንም ሰው ራሱን ካልተለማመደውና ካላጋለጠው ነገር በላይ ለሌላ ሰው ሊሰጥ አይችልም። ይህንን ሁል ጊዜ አስታውሱ። እናም በጣም ቀላል መንገድ ከመንፈስ ቅዱስ ጋር በተያያዘ ያለኝን የራሴን የግል ተሞክሮ ሰጣችኋለሁ። የመጀመሪያው ከመንፈስ ቅዱስ ጋር የነበረኝ ትውውቅ በኮርዲያ ሚዙሪ ውስጥ በነበረች አንዲት ትንሽ የሜንቶዲስት ቤተክርስቲያን ወይንም ቸርች ውስጥ ነበር። ከየት እንደመጣው ብታውቁ ኖሮ ኮርዲያ በካርታ ላይ ያለች እንኳን አይመስለኝም። በጣም ትንሽዬ ናት። ከ1200 የማይበልጡ ህዝብ አላት። እማማ ሜንቶዲስት ነበረች፣ አባባ ደግሞ ባፕቲስት ነበር። ሁለቱም ግን በሃይማኖታቸው ላይ ያን ያህል ጠንካራ ወይንም ጠንክረው አይሰሩም ነበር። እናም አንድ እሁድ ጠዋት ይህ ለኔ በጣም እውነተኛ ነው። ይህ ከመንፈስ ቅዱስ ጋር የነበረኝ የመጀመሪያው ግንኙነት ነበር። እኔ ግን ያኔ አልተረዳሁም ነበር። አንድ እሁድ ጠዋት በዚያች ትንሽዬ የሜንቶዲስት ቤተክርስቲያን ውስጥ ከእማማ ጋር ተቀምጠን ነበር። ቤተክርስቲያን ከ100 በላይ ሰዎችን የሚይዝ አይመስለኝም። እዚያ ተቀምጠን ነበር። የመጨረሻው መዝሙር የሚዘመርበት ጊዜ ነበር። እኔም ያንን የድሮ ዘመን የሜንቶዲስት መዝሙር ይዤ ነበር። ከዚህ በፊት ወይም ከዚያ በኋላ በዚያች ቤተክርስቲያን ውስጥ በእውነት የተለወጠ ሰው መኖሩን መቼም አላውቅም ነበር። ግን ያ የመጨረሻው መዝሙር እየተዘመረ ሳለ ያንን የድሮ ዘመን የሜንቶዲስት መዝሙር መጽሐፍ በእጄ ይዤ ያለው እድሜ ገና 14 ዓመት ነበር። አንድ ነገር ሆነብኝ። ሰባኪው የተናገረው አንድም ቃል ልነግራችሁ አልችልም። አንድም ቃል። ነገር ግን እኔ ያወኩበት በዚያ ቅጽበት መንፈስ ቅዱስ በእኔ ላይ እንደመጣ ብቻ ነበር። እኔ ግን አላወኩትም ነበር። መንፈስ ቅዱስ የሚባል ነገር መኖሩን እንኳን አላውቅም። እና መንቀጥቀጥ ጀመርኩ፣ መተርተር ጀመርኩ። በጣም ከመንቀጥቀጥ የተነሳ የመዝሙሩን መጽሐፍ በወንበሩ ላይ ለማስቀመጥ ተገደድኩ። እናም አንድ ነገር ማድረግ እንዳለብኝ አወቅኩ። ራሴን እግዚአብሔር ፊት እንዳለው እውነተኛ ኃጢአተኛ አድርጌ ያየሁ። እናም አንድ ነገር አደረግኩ። ያንን የመዝሙርን መጽሐፍ አስቀመጥኩና ማድረግ የማውቀውን ብቸኛ ነገር አደረግኩ። የቤተ ክርስቲያን አባላት ሲወሰዱ አይቼ ስለነበር ወደፊት ራመድ ዳልኩና ልክ ጥጉ ላይ ባለው መጀመሪያ ወንበር ላይ ተቀምጬ አለቀስኩ። ይህ የእኔ መለወጥ ጊዜ ነበር። ይህ ከመንፈስ ቅዱስ ጋር የነበረኝ የመጀመሪያ ግንኙነት ነበር። ማልቀስ ጀመርኩ። እናም አንደኛዋ በእድሜ የገፉት ወደኔ መተው መሐረብ እንደሰጡኝ አስታውሳለሁ። ይህች አርጊቷ ካትሪን ናት አለችና አታልቅሺ፣ አንቺ በጣም ጥሩ ትንሽዬ ልጅ እንደነበርሽ እኔም አንቺም ሁለታችንም እናውቃለን አለችኝ። ሁለታችንም ግን እሷ እየዋሸች እንደሆነ እናውቅ ነበር። ነገር ግን በዚያ ቅጽበት አንድ ነገር ሆነብኝ። ያ ዳግም የመወለድ ተሞክሮ ነበር። እናም ከዚያን ጊዜ ጀምሮ መቼም ተጠራጥሬው አላቅም። በፍጹም በእውነት ዳግም ስትወለድ የተወሰነ ቦታ የተወሰነ ጊዜ እንዳለ አንተም ያንን እንደምታውቅ አምናለሁ። እናም የእርሱ መንፈስ ቅዱስ ከሞት ወደ ህይወት መሻገርህን ከነፍስ ጋር አብሮ ይመሰክራል። እናም ያ መንፈሳዊ ተሞክሮ ያ የዳግም መወለድ ተሞክሮዬ በጣም እውነተኛ ነበር። ነገር ግን በዚያ ቅጽበት ከመንፈስ ቅዱስ ጋር የመጀመሪያ ግንኙነቴን ያደረኩ በኋላ ገና በታዳጊነት እድሜ ላይ ያለው በጁሊየት ኢሊዮና ውስጥ ነበርኩ። አሁንም ካለ ወደዚያ ቦታ መሄድ እችላለሁ። የአንድ ሱቅ ህንጻ ሁለተኛ ፎቅ ላይ ነበር። ነገር ግን እኔ ከእውቀት ይልቅ በላቀ ቅናት ወንጌል ለመስበክ ወጥቼ ነበር። እናም እርግጠኛ ነው መስበክ የምችለው ነገር ቢኖር የዳግም መወለድን ተሞክሮ ብቻ ነበር። የማውቀው እሱን ብቻ ነው።
በጆሌት ውስጥ በነበረ በዚያ የሱቅ ህንጻ ሁለተኛ ፎቅ ላይ የማውቀውን ያህል የተቻለኝን ያህል እየሰበኩ ነበር። ማዳንን ወይንም ሳልቬሽንን ብቻ ነበር የማውቀው። አንድ ምሽት የጥሪ ግብዣ አድርጌ ነበር። ዳግም ለመወለድ ወደፊት የሚመጡ ሰዎች ነበሩ። ነገር ግን አንዷ ዘገየች። ኢዛቤል ድሬክ ትባላለች። ያቺ ወጣት መቼም አልረሳትም። ከጆሌት ወደ ቺካጎ የተመላለሰች የምታስተምር መምህር ነበረች። ሁሉም ሰው ሄዶ ነበር። የኤሌክትሪክ ኃይል ለመቆጠብ ስንል ከሁለት መብራቶች በስተቀር ሌሎቹ መብራቶች በሙሉ አጥፍተናቸው ነበር። እሷ ግን ከመሰዊያው ጀርባ ሆና እየጸለየች እዚያው ቀርታ ነበር። ከእናቷ አጠገብ ነበርኩ። እኛ ከ3 ወይም ከ4 ሰዎች በላይ አልቀረንም ነበር። በድንገት ይህ በእውነት ነው። በዚያ ቅጽበት ሆነ። በዚያ ቅጽበት ተከሰተ። ስለ መንፈስ ቅዱስ በፍጹም ምንም የማታውቀው ያቺ ልጅ፣ ማንም ሰው ሲናገር ሰምታ የማታውቀው ያቺ ልጅ ቀና አለች። ሁለቱንም እጆቿን አነሳች እና መዝሙር ጀመረች። እስካሁን ከሆኑት ነገሮች ሁሉ እጅግ ውብ የሆነ ነገር ይመስለኛል። ድምጿ ልክ እንደ ቃጭል ጥራት ያለው ነበር። ያ በጣም ውብ፣ በጣም አስደናቂ ቋንቋ ነበር። ከፍተኛው የድምጽ ኖታ ትነካ ነበር። በእግዚአብሔር ፊት ፍጹም የሆነ ጥበብ ነበር። እንዲህ አይነት ነገር ሰምቼ አላውቅም። በዚያ በከፊል ጨለማ በሆነ ክፍል ውስጥ ተቀምጣ የነበረችው እናት እጄን ያዘችኝና እንዲህ አለችኝ፣ ካትሪን ልጄ እኮ የዜማ ቅኝት እንኳን መከተል አትችልም። ይህች የእኔ ልጅ አይደለችም። እኛም እዚያው ተቀምጠን የእግዚአብሔርን ክብር በዚያ ፊት ላይ ምናልባት ለ15 ደቂቃ ወይም ከዚያ በላይ ነበር። መንፈስ ቅዱስን ከዚህ በፊት በፍጹም የማላውቀው ነገር ሲመሰክር ነበር። እናም ከ15 ደቂቃ ወይም ከዚያ በኋላ ምን ያህል እንደቆየ ልነግራችሁ አልችልም። አንድ ሰው የመንፈስ ቅዱስን ጥምቀት ሲቀበል አይቼ ነበር። አንድ ነገር አስታውሱ። እኔ በመንፈስ ቅዱስ ጥምቀት በእያንዳንዱ የሰውነቴ ህዋስ አምናለሁ። እርሱ ከእናንተ ጋራ ነው። ነገር ግን እርሱ ወደ ውስጥ የሚገባበትና ያንን የእናንተን ዕቃ ቃል በቃል የሚሞላበት አንድ ተሞክሮ አለ። እና መንፈስ ቅዱስ ያንን ሲያደርግ ሁልጊዜ ፍጹም መሆኑን አስታውሱ። ያንን ወቁ። ዛሬ ጠዋት በዚህ አገልግሎት የምናገረው ማንኛውም ነገር ብትረሱ፣ ሁሉንም ነገር እንኳን ብትረሱ፣ እግዚአብሔር ፍጹም ነው። ፍጹም ጥራት ነው። ኢየሱስ ክርስቶስ ፍጹም ነው። ፍጹም ጥራት ነው። ወደዚህ ኃያል ወደ ሶስተኛው አካል ወደ ስላሴ ስንመጣ እንዲሁ ነው። እርሱ ፍጹም ጥራት ነው። ነፍሴን ለእናንተ አጋልጬ ማሳየት ብችልና እጅግ እውነተኛ የሆነውን ነገር እንድታዩ ማድረግ ብችል ኖሮ በዚህ ዓለም ያለኝን ማንኛውንም ነገር በሰጠሁ ነበር። በመንፈስ ቅዱስ ጥምቀት አምናለሁ። ነገር ግን ወዳጆቼ ሆይ እርሱ ሲናገር ፍጹም ጥራት ይሆናል። ዝም ብሎ ተራ ተረት ወይም ጩኸት አይሆንም። ብዙ በመንፈስ ቅዱስ ጥምቀት የተደረጉ ተብለው የሚጠሩ ነገሮች፣ ብዙ በማይታወቅ ቋንቋ መናገር ተብለው የሚጠሩ ነገሮች መንፈስ ቅዱስ አይደሉም። ይህ ፍጹም ጥራት ለሆነው ለእርሱ ዝቅታ ወይንም ውርደት የሚያመጣ ነው። መንፈስ ቅዱስ መሐይም አይደለም። መንፈስ ቅዱስ ሲሆን ፍጹም የሆነ ቋንቋ ነው። እኛ የምንኖረው እጅግ አስፈላጊ በሆነ ሰዓት ላይ ነው የምንኖረው። አዎ፣ ስለ ታላቁ የካሪዝማቲክ ንቅናቄ እንናገራለን። ነገር ግን እጅግ አደገኛ በሆነ ሰዓት ላይ እየኖርን ነው። ከመንፈስ ቅዱስ ጋር የሚመሰክሩ ብዙ ነገሮች መንፈስ ቅዱስ አይደሉም። እናም ይህንን ነገር በብዙ ነቀፌታ እያመጣን ነው። እናም በጣም ውብና አስደናቂ ነገሮች አሉ። ነገር ግን በማይታወቅ ቋንቋ ጥቂት ቃላትን ስለተናገሩ ብቻ መንፈስ ቅዱስ እንደተሞሉ የሚያምኑ በሺዎች የሚቆጠሩ አሉ። በመንፈስ ቅዱስ ተሞልተናል፣ የመንፈስ ቅዱስን ጥምቀት ተቀብለናል እያሉ የሚመሰክሩ ነገር ግን በፍጹም በመንፈስ ቅዱስ ያልተሞሉ በሺዎች የሚቆጠሩ አሉ። የመንፈስ ቅዱስን ጥምቀት በፍጹም ያልተቀበሉ። አመሰግናለሁ። አንድ ሰው በማይታወቅ ቋንቋ እንዴት መናገር እንዳለበት አታስተምሩትም። መጥምቁ ዮሐንስ ምን አለ? እኔ በውሃ አጠምቃችኋለሁ፣ ከኔ የሚበረታ ግን ይመጣል። ኢየሱስ እርሱ በመንፈስ ቅዱስ ያጠምቃችኋል አለ። እናም የምንቀበለው ማንኛውንም ነገር ምንም ይሁን ምን ይህንን ሁል ጊዜ አስታውሱ። ማናችንም የምንቀበለው ማንኛውም ነገር አሁንም የሚሰጠው ኢየሱስ ነው። ሁሉም ነገር ምንም ይሁን ምን የምንቀበለው ነገር ሁሉ በኢየሱስ በኩል መምጣት አለበት። እርሱ ምንድነው? እርሱ ብቸኛው ነው። እርሱ መንፈስ ቅዱስ ጥምቀትን እንኳን የሚሰጥ ሰጪ ነው። ያንን ወቁ። መንፈስ ቅዱስ ይህንኑ በቤተ መቅደስ ውስጥ ላሉት ልባችሁ እውነተኛ እንዲያደርገው ጸልያለሁ፣ ለተከፈቱ ልቦችና ለተከፈቱ አእምሮዎች። ወዳጄ ሆይ ነገሩ የአሰራር ስልት አይደለም። አንዳንድ ጊዜ ወደ አሰራር ስልቱ የምንዞረው ይመስለኛል። አእምሮአችን በአሰራር ስልቶች በጣም ስለምንሞላው አተነዋል። በቅርቡ በፖርትላንድ ኦሬገን አንዲት ትንሽዬ የካቶሊክ እህት አየው።
እሷ ስለ አሰራር ስልቱ በፍጹም ምንም የምታውቀው ነገር አልነበረም። ምንም ከከበረው ደም ገዳም ነበረች። ማንም ሰው በመንፈስ ቅዱስ ሲሞላ አይታ አታውቅም ነበር። በፍጹም እሷ በልብሷ ውስጥ ነበረች። የእግዚአብሔር ኃይል በሰው አካል ላይ እየወረደ ነበር። ወደ መድረኩ ከመጣችና በጣም በፍርሃት አሁንም ተፈወስኩ አለችኝ። እኔም ኦ እህቴ ያ በጣም አስደናቂ ነው፣ በጣም ደስ ብሎኛል አልኳት። ከዚያም ዞር አለችና ከ3 እርምጃዎች ያልበለጠ ተራመደች። ከዚያም እንደገና ወደ እኔ ዘወር አለችና በጣም በፍርሃት ድምጽ በጣም ተርቤያለሁ ብላ በሹክሹክታ ተናገረች። ነገር ግን ለመንፈስ ቅዱስ ነበር። በዚያ ቅጽበት አልነገርኳትም፣ ለእሷም አልጸለይኩላትም። በዚያ ቅጽበት በእግዚአብሔር ኃይል ተመታች። ወለሉ ላይ ከመውደቋ በፊት በእግዚአብሔር ኃይል ስር ተደፍታ ነበር እና መናገር ጀመረች። መጀመሪያ ላይ ማንም የአሰራር ስልቱን አልነገራትም ነበር። ማንም እንዴት እንደሚሆን አላስተማራትም ነበር። ነገር ግን ኢየሱስ በግል በመንፈስ ቅዱስ አማካኝነት ያንን ቅዱስ ልብ እየሞላው ነበር። በዚያም ስፍራ ላይ ጸጥታ ሰፈነ። አንድ ነገር አስታውሱ፣ ጩኸት የኃይል ምልክት አይደለም። ይህንን ሁል ጊዜ እወቁ። እናም በዚያ ቅጽበት የሺዎች ልቦች እንደ አንድ ሆነው መምታት ጀመሩ። እናም በዚያ ህዝባዊ አዳራሽ በእነዚያ ሰዎች ሊሰማ የሚችለው ብቸኛ ነገር ቅዱስ ጸጥታ ነበር። ልክ መላእክት ዝቅ ብለው የሚመለከቱ ይመስል ነበር። እናም ያቺ የካቶሊክ እህት እንዴት እንደሆነች መቼ ልንማር አይቻለንም። ነገር ግን ራሷን ለእግዚአብሔርና ለመንፈስ ቅዱስ አሳልፋ ስትሰጥ በዓለም ላይ እጅግ ተፈጥሯዊ ነገር ሆነ። እርሷም ይሞላት ነበር። ከእነዚያ ከንፈሮች ሰማያዊ የሆኑ ቋንቋዎች ወጡ። በጣም ውብ ነበረች። እጅግ በጣም ውብ ከመሆኑ የተነሳና ልክ በመንፈስ ቅዱስ ስፍራ ላይ እንደቆምክ ጫማህን ከእግርህ ማውለቅ እንደሚኖርብህ ያህል ይሰማህ ነበር። በልዑል እግዚአብሔር መገኘት ውስጥ እንደቆምክ ታውቅ ነበር። የመንፈስ ቅዱስንም ፍጹምነት ትረዳ ነበር። እኔ ከዚህ በፊት ተቀብዬው የማላውቀውን መለኮታዊ መገለጥ ተቀበልኩ። ዛሬ ጠዋት ለእናንተ የማስተላለፈው መልእክት እጅግ አስፈላጊ የሆነበት ምክንያት ይህ ነው። ምክንያቱም ወጣቶች ሆይ ነገሮች እየሆኑ ነው። ነገሮች እየተከሰቱ ነው። እናም ነገሮች እየተከሰቱ ያሉትን በጣም በፍጥነት ነው። በዚህ የዘመን ፍጻሜ የመጨረሻ ቅጽበቶች ውስጥ እርሱ እንዲጠቀምባችሁ ታውቁ ዘንድ ይህንን በጣም አስፈላጊ እንደሆነ የሚሰማኝ ለዚህ ነው። ለረጅም ጊዜ ስናገር የነበረውና በእያንዳንዱ የሰውነቴ ህዋስ የማምነው ነገር አለ። በዚህ ታላቅ ተሐድሶ ልብ ውስጥ በጥንቷ ቤተክርስቲያን ውስጥ የነበሩ ነገሮች በሙሉ አሁን ወደ ቤተክርስቲያን እየተመለሱ እንደሆነ አስታውሱ። ሁሉም ነገርናም ይህ እየሆነ ያለው እጅግ በጣም በፍጥነት ነው። እጅግ በጣም እየፈጠነ ነው። ይህ ከታላቁ መከራ በፊት ያለው እጅግ የመጨረሻ የወጣቶች ትውልድ እንደሆነ አምናለሁ። ማመንም አለብኝ። የትንቢት ቃል እንደማውቀው መጠን ይህ ከታላቁ መከራ በጣም በፊት ያለው የመጨረሻው የወጣቶች ትውልድ ነው። በዚህ ሰኞ ጠዋት በዚህ ጉባኤ ውስጥ ተቀምጣችኋል። እውነታውን ተጋፈጡት። እውነታውን እዩ። እግዚአብሔርን ተጋፈጡ። እውነቱን ተጋፈጡ። እዚህ የተቀመጣችሁበት ወጣቶች በሙሉ በዚህ ዘመን ውስጥ የመጨረሻው የወጣቶች ትውልድ ናችሁ። አመናችሁም አላመናችሁም ይህንን ለእናንተ ስናገር ህይወቴን አስይዤ ነው የምነግራችሁ። ነገር ግን እጅግ ወሳኝ ጠቀሜታ አለው። እናንተ ስለ እሱ አንድ ነገር ማድረግ አለባችሁ። በዚህ የመጨረሻ ሰዓት የመንፈስ ቅዱስ ፍሬዎችና ስጦታዎች በሙሉ ወደ ቤተክርስቲያን እንደሚመለሱ አምናለሁ። እያንዳንዱ ሰው የተገኘባቸው የተአምራት አገልግሎቶች ነበሩ። በአገልግሎቱ ላይ ስንት ሰው እንደተገኘ አይናገርም። ነገር ግን ልክ ያቺ ውድ የካቶሊክ እህት በመንፈስ ቅዱስ ስትሞላ እንደነበረው ሁሉም በእግዚአብሔር ኃይል ተፈውሰዋል። እኔ ከእሷ ጥቂት እርምጃዎች ርቄ ቆሜ ሳለሁ በዚያ የነበረ ህዝብ ሙሉ በሙሉ ተለይቼ ነበር። መንፈሳዊ መገለጥን ተቀብዬ ነበር። አንዳንድ ጊዜ ያ መገለጥ ለእኔ ብቻ የተሰጠ ነበር ወይ ብዬ አስባለሁ። ባለ 50 ወይንም ደግሞ ጴንጤቆስጤ ቀን ሁሉም በመንፈስ ቅዱስ ተሞልተው ነበር። በመንፈስ ውስጥ ፍጹም አንድነት የሚሆንባቸው እነዚህ ባሉ ቅጽበቶች እንኳን ሳይቀር መንፈስ ቅዱስ በጉባኤ ውስጥ ባሉ ላይ የሚወርድባቸው ጊዜያት ይመጣሉ። ስለ መንፈስ ቅዱስ በፍጹም ምንም የማያውቁ ታላቅ የክብር ማዕበል ይመጣባቸዋል። እናም እያንዳንዱ የተገኘው ሰው በመንፈስ ቅዱስ ይሞላል። የመንፈስ ቅዱስንም ጥምቀት ይቀበላል። እኔ ይህንን አምናለሁ። እጅግ ወሳኝ የሆነ ነገር እንድታዩ ፈልጋለሁ። በመንፈስ ቅዱስ መመራት ማለት አንደኛውን መከተል ማለት እንደሆነና ነፍሴን አውጥቼ ለነግራችሁ፣ እናንተ ግን እንዲህ ትሉኛላችሁ፣ ካትሪን እስኪ ንገሪን፣
እንዴት ታውቂያለሽ? እናም አንድ ነገር አስታውሱ፣ እግዚአብሔር ለኔ ልዩ የሆነ ነገር የሰጠኝ አይመስለኝም። ወጣቶች እግዚአብሔር ፈራጂ ነው። በእውነት የማምነው ልንገራችሁ፣ ዋጋ የምትከፍሉ ከሆነ እግዚአብሔር በዚህ ስፍራ ላላችሁ ለማንኛውም ወጣቶች የማይሰጠው አንድም ነገር ለኔ አልሰጠኝም። እኔ ለእርሱ ልዩ አይደለሁም። ለኔ ያደረገው ለእናንተ የማያደርግም አንድም ነገር የለም። ዛሬ ጠዋት እዚህ የተገኘ ማንኛውም ወጣት ወንድም ሆነ ወጣት ሴት እግዚአብሔር ለእኔ የሰጠኝን ሁሉ ሙሉ በሙሉ ለእናንተ ይሰጣችኋል። ልክ እኔን እንደተጠቀመብኝ በዚያው መንገድ ይጠቀማባችኋል። ዋጋው ርካሽ ነው ብዬ ብነግራችሁ እዋሻለሁ። በእነዚህ ቀናት ሁሉም ሰው ቅናሽ ይፈልጋል። ነገር ግን እግዚአብሔር ዘንድ ምንም ቅናሽ የለም። ወጣቶች ዋጋው ርካሽ እንደሆነ ብነግራችሁ እዋሻለሁ። እኔ እዚህ መድረክ ላይ ስወጣ ታዩኛላችሁ። እናንተም የምታዩት ግን ማራኪነቱን ብቻ ነው። እናም እጅግ ማራኪ ይመስላል። እናንተ የምታዩት ክብሩን ብቻ ነው። የምታዩት እሱን ብቻ ነው። ከዕለታት አንድ ቀን አንድ ጋዜጠኛ ለእንዲህ አይነቱ አገልግሎት ለማዘጋጀት ምን ታደርጊያለሽ ብሎ ጠየቀኝ። እኔም ጌታዬ፣ እኔ ሁል ጊዜ እየተዘጋጀ ሆኜ ነው የምቆየው አልኩት። በእነዚህ ቀናት ሁሉም ሰው ያለ ምንም ዋጋ አንድ ነገር ማግኘት ይፈልጋል። ወጣቶች ሆይ፣ ያለ ምንም ዋጋ ምንም ነገር አታገኙም። ዋጋ አለው። እናም ነገሩ የሚወሰነው እናንተ ከሁሉ በላይ የምትፈልጉት ነገር ላይ ዝም ብላችሁ እውነታውን ተጋፈጡት። የምንኖረው ይህ ትውልድ እውነታውን መጋፈጥ በማይፈልግበት ዘመን ውስጥ ነው። እኔ እየተናገርኩ ያለሁት እውነታውን መጋፈጥ ከማይፈልጉ ወጣቶች ጋር ነው። አንዳንድ ጊዜ በእነዚህ ቀናቶች ወጣቶች እውነታውን እንዲጋፈጡ ማድረግ በዓለም ላይ ከሁሉ የከበደ ነገር ይመስለኛል። ነገር ግን ከመንፈስ ቅዱስ ጋር ስትገናኙ ልጅ እውነታውን መጋፈጥ በዓለም ላይ እጅግ አስፈላጊ ነገር ነው። ያ ዋጋ ያስከፍላል። ወደዚህ መድረክ ስትወጣ ዳዊት ቅዱስ መንፈስን ከእኔ አትውሰድብኝ ሲል ምን ማለቱ እንደነበር አውቃለሁ። ዳዊት ምን ማለቱ እንደነበርና ቅዱስ መንፈስን አትውሰድብኝ ብሎ ሲጮህ ምን እንደተሰማው በዚህ ስፍራ ካለው ከማንኛውም ሰው በላይ ምናልባት እኔ በተሻለ ሁኔታ አውቀዋለሁ። እኔ ሰይጣንን አልፈራውም። ኢየሱስ የተጠቀመበትን ያንኑ መሳሪያ በሰይጣን ላይ መጠቀም እችላለሁ። ተጽፏል የሚለውን ሰይጣንን መጋፈጥ እችላለሁ። የገሃነምንም ኃይላት በሙሉ መጋፈጥ እችላለሁ። እናም ኢየሱስ ያደረገውን ያንኑ መሳሪያ በእነሱ ላይ መጠቀም እችላለሁ። ተጽፏል የሚለውን ሰይጣንን መጋፈጥ እችላለሁ። የገሃነም ኃይላት በሙሉ መጋፈጥ እችላለሁ። እናም ኢየሱስ ያደረገውን ያንኑ መሳሪያ በእነርሱ ላይ መጠቀም እችላለሁ። እኔ ማንንም ሰው አልፈራም። ግን አንዲት ፍርሃት አለችኝ። እሷም መንፈስ ቅዱስን እንዳላሳዝን እና ይህንን ቅባት ወይንም አኖይንቲንግ ከእኔ ላይ እንዳይለቅ ነው። አታውቁም ወጣቶች፣ እናንተ አታውቁም። በዚህ አገልግሎት ውስጥ እናንተ የምታዩት ማራኪነቱን ብቻ ነው። ትናንት በዚህ አሬና ውስጥ የነበሩ በሺዎች የሚቆጠሩ ሰዎች ያያሉ። ተአምራቱና ክብሩን ብቻ ነበር። ነገር ግን እዚያ ተአምራት ከመከሰታቸው በፊት የተከፈለ ዋጋ ማየት የቻሉት ከእነርሱ መካከል በጣም ጥቂቶች ብቻ ናቸው። እኔ ቅዱስ መንፈስህን ከእኔ አትውሰድብኝ ብዬ አስባለሁ። ያለኝን ሁሉ ሊወስድ ይችላል። ካለኝ ነገር ሁሉ ሊያራቁተኝ ይችላል። ኦ አካሌን የሚሸፍን ልብስ እና በእግሬ ላይ የሚሆን ጫማ ብቻ ቢተውልኝ በቀሪው የህይወት ዘመኔ በዳቦና በውሃ ብቻ ለመኖር እና ወጡ ላይ ወጥቼ ለማገልገል ፍቃደኛ ነኝ። እግዚአብሔር ይረዳኛል እንጂ በጎዳና ጥግ ላይ መቆም ካለብኝ እንኳን ቆሜ ሰብካለሁ። ነገር ግን ቅዱስ መንፈስን ከእኔ ላይ አትውሰድብኝ። መንፈስ ቅዱስ እንደተሰማው እንዳዘነ ባውቅ ኖሮ፣ መንፈስ ቅዱስ ከእኔ እንደራቀ ባወቅኩ ኖሮ ዳግመኛ መቼ ወደ መድረክ አልወጣም። መቼም ቢሆን ዝም ብዬ የአምልኮ ስርዓቱን ፎርም ብቻ አልከተልም፣ ወይንም ደግሞ አስመስዬ ነገር አላደርግም። ምክንያቱም በዚህ ሰዓት እኔ እስካሁን ከኖርኩት ሁሉ እጅግ ተራ ሰው ሆን ነበር እና ምንም ነገር አይከሰትም ነበር። እናም ያንኑ ቃል ልትናገሩ ትችላላችሁ፣ ያንኑ ስርዓት ልትከተሉ ትችላላችሁ፣ ያንኑ ነገር ልታደርጉ ትችላላችሁ። ነገር ግን የኃይሉ ሚስጥር መንፈስ ቅዱስ ነው። አንድ ጥያቄ እጠይቃለሁ። ከሁሉ በላይ የምትፈልጉትን ምንድነው? መጀመሪያ መምጣት አለበት። እውነታውን ተጋፈጡት። ራሳችሁን እዩ። ራሳችሁን በቀጥታ ፊት ለፊት ተመልከቱ። ምናልባት እኔ ስናገር ያ የእናንተ ፍላጎት ላይሆን ይችላል።
በህይወት ውስጥ ይበልጥ የምትፈልጓቸውና ይበልጥ ማራኪ እንዲሆኑ የሚሰሟችሁ ሌሎች ነገሮች ሊኖሩ ይችላሉ። ምናልባት እግዚአብሔር ለእናንተ ያለውን ከሁሉ የተሻለውን ነገር አትፈልጉም ይሆናል። ለእናንተ ይበልጥ አስፈላጊ የሆኑ ሌሎች ነገሮች ስላሉ። ነገር ግን አንዴ ከቀመስከው፣ አንዴ ከተለማመርከው፣ አንዴ መንፈስ ቅዱስ አካልን ሲቆጣጠረው ምን እንደሚመስል ካወቅከው በኋላ ከ5 ሰዓት የአገልግሎት ቆይታ በኋላ አካሌ ለምን እንደማይዝል፣ ለምን 5 ሰዓት ሙሉ አርፌ እንደቆየው ሰው ትኩስና መንፈስ ጠንካራ እንደሆንኩ ይጠይቁኛል። ይህ የሆነበት ምክንያት ካትሪን ኩልማን ካላደረገችው አይደለም። እኛ በራሳችን ስናደርገው እንበተናለን፣ እንወድቃለን። ያለ መንፈስ ቅዱስ ስናደርገው እጅግ ከባድ ስራ ነው። ነገሩ ደግሞ እርሱ የወርቅ ዕቃዎችን አይጠይቅም፣ የብር ዕቃዎችንም አይፈልግም። የነገሩ ክብር ያለው እዚህ ላይ ነው። እርሱ ዝም ብሎ እናንተን ብቻ ነው የሚጠይቀው። እኔ ምንም ተስጦ ወይንም ታለንት የለኝም። የተወለድኩትም ያለ ምንም ነገር ነው። ምንም ተስጦ የለኝም። አዎ ምናልባት ሁሉም ነገር ውሰድና ተጠቀምበት ለማለት ለእኔ ቀለለኝ በዚያ ምክንያት ሊሆን ይችላል። ለአንዳንዶቻችሁ ግን ጥቂት ከባድ ሊሆንባችሁ ይችላል። በዚያ መስቀል ላይ መሞት ጥቂት ከበድ ሊል ይችላል። ያ መስቀል ያለ ምንም ልዩነት እዚያ አለ። እናንተም ከመስቀላችሁ ጋር ትጋፈጣላችሁ። የእናንተ መስቀል ታዲያ ስለ እሱ ምን ልታደርጉ ነው? ያንን መስቀል ስትጋፈጡ ዋናው ነገር ከሁሉ በላይ የምትፈልጉት ምንድነው የሚለው መሆኑን አስታውሱ። ያንን ውሳኔ ለእናንተ እኔ ልወስንላችሁ አልችልም። እኔ የራሴ ውሳኔ ወስኛለሁ። ውሳኔንም አድርጌያለሁ። እናም ያንን ውሳኔ በማድረግ ደስተኛ ነኝ። ምናልባት ለማድረግ እጅግ ከባድ ሊመስል ይችላል። ዋጋውን ብዙ ሊሆን ይችላል። ነገር ግን ከሁሉ በላይ የምትፈልጉት ነገር ምንድነው?